የኔ ቤት እንደኔ ሆናችሁ የምትሰሩበት ማለት ነው፣ ወይ ደግሞ የምታስተናግዱበት የምትሰሩበት ሳይሆን የምታስተናግዱበት ማለት ነው። ድምፅ ብረብሽ ካለ ያንን ድምፅ ኮንትሮል ማለት መባረር ካለበት ከዛ ቤት ከኔ ቤት መባረር ካለበትም ይባረራል ማለት ነው። ታባረሩታላችሁ ማለት ነው። ስለዚህ በዚህ እያደረጋችሁ እዛ ሆናችሁ እኔ ቤት ሆናችሁ ራሱ ማስተማር ትችላላችሁ። ሰዎች ጊፍት እንዲሰጣችሁ ማድረግ ትችላላችሁ፣ ማዝናናት ትችላላችሁ ማለት ነው። ይሄ በእንደዚህ እያደረግን የራሳችን እንትን እናደርጋለን። አሁን ወደ አካውንት ኤጀንሲ ነው። እዚህ ፕላትፎርም ላይ ከ4 ዓመት ኦልሬዲ 4 ዓመት በኤጀንሲነት እያገለገልኩ ነው። ብዙ ኢትዮጵያኖችን በማስተማር በመከታተል ወደ የፋይናንስ ነፃነት እንዲያገኙ አድርጋለሁ። እናንተም ከነሱ አንዱ ወይ ደግሞ እንደነሱ ሆናችሁ የራሳችሁ የፋይናንስ ነፃነት የምታረጋግጡበት መንገዶች በሙሉ ከእኔ የሚጠበቅ ነገር በሙሉ አግዛችኋለሁ። በጋራ የተሻለ ነገር ስለምናደርግ ትኩረት ነው የሚፈልገው ፕላትፎርሙ። ትኩረት ስለሚፈልግ እናንተ ትኩረት ብቻ ነው የሚጠበቅባቸው። ሰዓት መስጠት አለባቸው። እንደ ሪፍሬሽመንት እንደ መዝናኛ መቁጠር የለባቸውም ማለት ነው። አሁን ለወንዶች ፕላትፎርሙ ምንድነው፣ እንዴት ነው የሚያደርገው፣ እንዴት ነው ገበያቸው ማግኘት የሚችል የሚል ነገር ላይ በተወሰነ ማየት ሞክራሉ። ወንዶች እንደ ሴቶች የላይቭ ታርጌት ተደርጎ ፖይንት ባይሰጣቸውም ሌላ ውጤታማ ሊያደርጋቸው የሚችሉ መንገዶች ስላሉ እሱን በዝርዝር እናያለን ማለት ነው። እንደ ሴቶች አይከፍልም። ሴቶች ላይቭ ይገባሉ። ላይቭ ገብቶ የሚያገኙት ጥቅም ነው ትንሽ፣ ግን ተጨማሪ ስራ መስራት አለባቸው። ወንዶችና ሴቶች እኩል የሚያደርግ ስራ ስላለ ያንን ስራ ነው ውጤታማ ሊያደርግ የሚችል። ስለዚህ አሁን ወንዶች ምን ማድረግ አለባቸው ታዲያ? ምንድን ነው የሚያገኙት ነገር ላይ በዝርዝር ለማየት እንሞክራለን። መጀመሪያ ፓርቲሩም የሚባል አለ። ፓርቲሩም ሰው የከፈተበት ወይ ደግሞ ላይቭ ያለች እህታችን ወይ ደግሞ ወንድ ሊሆን ይችላል። በተለያዩ መንገዶችን ሌቨል ስለሚፈልግ ወንዶች ሌቨል 5 ሲገቡ ላይቭ መግባት ይችላሉ። ሴቶች ቀጥታ አካውንት ከፍቶ ቀጥታ ላይቭ ይገባሉ። ወንዶች ላይቭ ቀጥታ ይገቡ። ሌቨል 5 ወይ ደግሞ 66000 ኮይን ያስፈልጋቸዋል ሌቨል አፕግሬድ ለማድረግ። ስለዚህ ላይቭ ላይ ያለ ሰው ወይ ደግሞ ፓርቲ ላይ ያለ ሰው እሱ ጋር በመሆን እሱን እያስተማረ ወይ ደግሞ እያዝናና ካለ ከላይ ተመልካች መስለን ከላይ 40 የሚሰጥባት ደቂቃ የምትቆጥራለች። እሱ በዝርዝር በኋላ እናየዋለን። እዛ ላይ 40 በቀን ስንት ኮይን ይሰጣቸዋል? ኦልሬዲ እንደየጊዜው ይለያያል። ትሬጀር ቦክስ የምትባላለች 40 በቀን በ5 ደቂቃ 40 ትሰጣለች። በቀን 10 ጊዜ ትመጣለች። ኦልሬዲ 400 ማለት ነው። አንዳንዴ ለአዳዲሶች አሪፍ ኔትወርክ ካላቸው ደግሞ 80 ይሰጣልና በቀን 800 ሊሰጣቸው ይችላል። አንዳንዴ ደግሞ የኔትወርክ ችግር ካለበት ደግሞ 5 የሚሰጥበት ነገር አለ። እዛ ላይ ግርታ እንዳይፈጥባችሁ ነው። ኔትወርክ በጣም ከሆነ አፕዴትድ ፕላትፎርሙ ወይ ደግሞ ላይቭን አፕዴት ካላደረጋችሁ 5 ዓመት ሊሰጥ ይችላል። አጋጣሚ አዲስ ሆናችሁ 40 ትውልድ ነበረ፣ ግን ለምን 5 ተሰጠን የሚለው ነገር ላይ ግርታ እንዳይፈጥርባችሁ ነው። እሱ የራሱ የሆነ አካባቢ ስላለው ችግር ደግሞ ቀስ ብላችሁ ትረዳላችሁ። ስለዚህ ያንን ነገር 40 ይሰጣችኋል። ሁለተኛ ደግሞ ማይክ ነክታችሁ ወደ ከላይቭ ስትሪመሮቹ ጋር ወይ ደግሞ ከሱ ጋር ካሉ ሰዎች ጋር ማውራት በምትጀምርበት ሰዓት ላይ ደግሞ የወንበር የሚባል ነው። የወንበር እንደየወቅቱ ኢቨንት ይኖረዋል። 500 የመጀመሪያ 30 ደቂቃ ስትቀመጡ 200 ኮይን ይሰጣችኋል ማለት ነው። 1 ሰዓት ስትቀመጡ ደግሞ ከሰዎች ጋር ገብታችሁ ወንበር ላይ ማለት ነው። ገብታችሁ ወንበር ላይ ወንበር ይዛችሁ ማውራት ስትጀምሩ ወይ ደግሞ ወንበር ስትይዙ ማለት ነው። ወንበር ስትይዙ ነው ማውራት ግዴታ፣ ኮሚኒኬሽን ስለሚያስፈልግ ግዴታ ማውራት አለባችሁ ማለት አይደለም። ያው ወንበር ስትይዙ ማለት ነው። ወንበር ስትይዙ በ30 ደቂቃ 200 ኮይን፣ በአንድ ሰዓት 300 ኮይን፣ አንዳንዴ ደግሞ 1500 የሚሆንበት መንገድ አለ። እሱ ግን በዋናነት እንደዚህ አይነት ነገር አድርጋችሁ የራሳችሁ የሆነ ገቢ የምታሳድሩበት መንገድ አለ። ኮይን መሰብሰብ ነው የሚጠበቅባችሁ ማለት ነው። ሴቶች ላይቭ ሲገቡ ፖይንት ነው የሚሰጣቸው። ፖይንት ማለት ደግሞ ቀጥታ ወደ ዶላር የሚቀየር ማለት ነው።
ወንዶች ደግሞ ኮይን ነው የሚሰበስቡት። ያ ኮይን ከሰበሰቡት በኋላ ለብል ለማሳደግ ይጠቅማቸዋል። ከሰዎች ጋር ለመግባባት የሚያደርጋቸው ነገሮችን ይጠቅማቸዋል። ያንን ነገር በደንብ ፕላትፎርምን እንዲረዱ ያደርጋል ማለት ነው። ስልቹ እንዳይሆኑ ፕላትፎርምን እንዲረዱት ለመለማመጃ ታስቦ የተደረገ ነገር ነው ማለት ነው። በሁለተኛ ደረጃ ቅድም ፓርቲ ሩም ላይ ተሳትፎ ማድረግ ሰዎች ጊፍት እንዲሰጣችሁ ማድረግ ይቻላል። ወንበር ላይ ካላችሁ ሰዎች ጊፍት ይሰጣቸው። የእናንተ ነገር በጣም የሚመች ነገር ካለ የምታቀርቡት ነገር ኳሊቲ ከሆነ ጥሩ ነገር ከሆነ አስተማሪ ከሆነ ሰዎች ለእናንተ ጊፍት ይሰጣቸው። ያንን ጊፍት ሲሰጣችሁ ኢሚዲየትሊ ወደ ፖይንት ነው የሚቀየረው ማለት ነው። ወደ ፖይንት ተቀይሮ 100,000 ሲሞላ ወደ ብር ማውጣት ትችላላችሁ ማለት ነው። በሁለተኛ ደረጃ ስታር ሆስት የሚባለው ስታር ሆስት ማለት የፕላትፎርሙ ገጽታ ገንቢ ይባላል። ለየት ያለ ከፕላትፎርሙ ጋር ኮሚኒኬት የምታደርግ ቀጥተኛ የፕላትፎርሙን ገጽታ ገንቢዎች ናቸው። ምሳሌ የፕላትፎርም ምሳሌ ማለት ነው። ወይ ደግሞ ታዋቂ ነህ ማለት ነው። ባጅ ያለ የሚሰጥህ ያንን ባጅ ይሰጥሃል። ታርጌት አለ የምትሰራው ሰዓትና እንትን ከዛ መደበኛ ቋሚ የሆነ ደሞዝ አለ ማለት ነው። ይሄ ስታር ሆስቶች ለታለንትድ ለሆኑ ሰዎች ወይ ደግሞ ክሪኤቲቪቲ ያላቸው ወንዶች የሚሆን ልዩ እድል ማለት ነው። ሆስት መጀመሪያ አዲስ ስትሆን ሆስት ነው የምትሆነው። ከዛ ነገሮችን እየተባባ በሄድ ቁጥር ስታር ሆስት ሆነ መስራት ትችላለህ ማለት ነው። በተለይ በሙዚቃ በተለያዩ በግጥማግጥም በተለያዩ ነገሮችን ተሳትፎ ያላቸው ወንዶች ይህንን እድል ለእናንተ አሪፍ ነው ብዬ አስባለሁ። በሶስተኛ ደረጃ ወንዶች ምንድን የሚያደርጉት የአድሚንነት ስራ ይሰራሉ። የአስተናጋጅነት ሚና የአስተናጋጅነት አድሚን ማለት ነው። አስተናጋጅ አድሚን ማለት ነው። ለምሳሌ የኔ ፓርቲ አለ። የኔ ፓርቲ ብዙ አድሚኖች አሉት ማለት ነው። ሞዴሬተር ይሉታል። ሌላ ቲክቶክ ላይ ሞዴሬተር ነው ምናምን የሚሉት ነገር አለ። የኔ ቤት እንደኔ ሆናችሁ የምትሰሩበት ማለት ነው። ወይ ደግሞ የምታስተናግዱበት የምትሰሩበት ሳይሆን የምታስተናግዱበት ማለት ነው። ድምፅ ያዝብረብሽ ካለ ያንን ድምፅ ኮንትሮል ማለት ነው። መባረር ካለበት ከዛ ቤት ከኔ ቤት መባረር ካለበትም ይባረራል ማለት ነው። ታባረሩታላችሁ ማለት ነው። ስለዚህ በዚህ ያደርጋችሁ እዛ ሆናችሁ እኔ ቤት ሆናችሁ ራሱ ማስተማር ትችላላችሁ። ሰዎች ጊፍት እንዲሰጣችሁ ማድረግ ትችላላችሁ። ማዝናናት ትችላላችሁ ማለት ነው። ይሄ በእንደዚህ እያደረግን የራሳችን እንትን እናደርጋለን። አሁን ወደ አካውንት አከፋፈት ከዛ ምን ማድረግ አለባቸው የሚለው ነገር ላይ በዝርዝር ለማየት እንሞክራለን። ከዛ በኋላ ይህንን ስትጀምር ያለው ፕሮሰስ ነው። ከዛ በኋላ በጣም ሰፋ ያለና የተሻለ ገቢ የምታገኙበት መንገድ ስላለ እሱ እንዳያስባችሁ፣ ግን ቪዲዮ በደንብ በትኩረት ማየት አለብን። አሁን ወደ አካውንት